ዩቲዩብ ላይ ቪዲዮ ስትፖስቱ ዩቲዩብ አልጎሪዝም ቼክ የሚያደርጋቸው ነገሮች አሉ። በዩቲዩብ ኢፌክቲቭ ለመሆን ውጤታማ ለመሆን የምትፈልጉ ከሆነ ትክክለኛ መንገድ ተከተላችሁ ገንዘብ ለመስራት የምትፈልጉ ከሆነ ዩቲዩብ ቪዲዮአችሁን ሰርታችሁ ኤዲት አድርጋችሁ ከጨረሳችሁ በኋላ ራንደምሊ በጭራሽ ፖስት እንዳታደርጉ። ራንደም ፖስት ማድረግ ልፋታችሁን በዜሮ ማባዛት ማለት ነው። ስለዚህ መጀመሪያ ስልካችሁ ላይ ሊሆን ይችላል፣ ኮምፒውተራችሁ ላይ የምትፈልጉትን ዲቫይስ ተጠቅማችሁ ወደ ዩቲዩብ ትሄዳላችሁ። ስልክ ላይ ከሆነ www.youtube-dashboard.com ብላችሁ ክሮም ብራውዘር ላይ ስትገቡ ቀጥታ ኮምፒውተር ላይ የምታደርጉትን ነገር እዛ ላይ ማድረግ ትችላላችሁ። ኮምፒውተር የምትጠቀሙ ከሆነ አካውንታችሁ ሊንክ የተደረገውን ብራውዘር ትከፍታላችሁ። እችኛውን ቀስት ከላይ አፕሎድ የምትለውን ትነካላችሁ። ዋንስ አፕሎድ ላይ ክሊክ ስታደርጉ ቪዲዮአችሁን እንድትመርጡ ኦፕሽን ይሰጣችኋል ማለት ነው። ስለዚህ ከዚህ በፊት ኤዲት አድርጋችሁ አዘጋጅታችሁ ያስቀመጣችሁትን ቪዲዮ ሰሌክት አድርጉ ይላል። እዚህ ጋር ሰሌክት ታደርጋላችሁ። እኔ አሁን ፐብሊሽ ማድረግ የሚፈልገው ይሄኛውን ቪዲዮ ነው። ሃው ቱ አድ ፒክቸር ወተርማርክ ኢን ማይክሮሶፍት ኦፊስ 2026 የሚለው ላይ ክሊክ አደርጋለሁ። ኦፕን ይላለሁኝ። ኦፕን ስል ዳይሬክትሊ አሁን ምን ማድረግ ጀምረዋል ማለት ነው፣ ፐብሊሽ ማድረግ ጀምረዋል። ነገር ግን እዚህ አካባቢ በጣም ኢምፖርታንት የሆኑ ነገሮች ስላሉ እዚህ ጋር ትኩረት ሰጥታችሁ እንድታዩ ፈልጋለሁ። አድ ዩር ታይትል ነው የምለው። እኔ ኦልሬዲ ለቪዲዮ ታይትል ሰጥቻለሁ። ነገር ግን ይሄ ታይትል ሰርቺንግ አይሆንም። ስለዚህ ምን አደርጋለሁኝ፣ ለዚህ ቪዲዮ ያዘጋጀሁት ፋይል አለ። እዛ ፋይል ላይ ታይትል አለ፣ ዲስክሪፕሽን አለ፣ ተምብኔል አለ። እናንተም ቪዲዮ ሰርታችሁ ከጨረሳችሁ በኋላ ታይትል ነም ዲስክሪፕሽን ተምብኔል አዘጋጁ። ከዛ በኋላ ቀጥታ ወደ መኮሰት ትሄዳላችሁ ማለት ነው። እኔ እዚህ ጋር የማይክሮሶፍት ወርድ ላይ ታይትሌን አዘጋጅቻለሁ። ታይትሌ ምንድን ነው የምለው ሃው ቱ አድ ፒክቸር ወተርማርክ ኢን ማይክሮሶፍት ወርድ ስቴፕ ባይ ስቴፕ ጋይድ ኢን ማይክሮሶፍት ኦፊስ 2026 ቱቶሪያል ብያለሁኝ። ኮፒ ፔስት እላለሁኝ። ስለዚህ የምታስገቡት ታይትል ከ100 ካራክተር በታች መሆን አለበት። ስለዚህ እኔ እንደዚህ አደርጋለሁኝ። ደን ወደዚህ ካደረኩ በኋላ አሁን ምንድነው የሚቀረው ዲቴል ዲስክሪፕሽን ነው። ስለዚህ ዲስክሪፕሽን ኦልሬዲ አዘጋጅቻለሁኝ። ወደ ዲስክሪፕሽን ይሄድና ይሄ የኔ ዲስክሪፕሽን ነው። ስለዚህ ይሄን ዲስክሪፕሽን ኮፒ አደርጋለሁኝ ማለት ነው። ስለዚህ ዲስክሪፕሽንን ኮፒ አድርጌ እዚህ ጋር መጣና ፔስት እላለሁኝ። ኮፒ ኤንድ ፔስት ኦኬ። ከዛ ቀጥሎ ይሄን ቪዲዮ የምታዩ ከሆነ የምታገኙት አድቫንቴጅ ከዚህ ቪዲዮ የምትማሩት ብዬ ያስቀምጥኩት አለ what you learn in this video። ስለዚህ ይሄንንም አምጥቼ እዚህ ጋር ኮፒ አደርጋለሁኝ፣ ኮፒ ፔስት አደርጋለሁኝ። ኦኬ ደን ወደ ታች ወርድና አሁንም ኦልሬዲ ያዘጋጀሁትን በሙሉ ወደዛ አምጥቼ ኮፒ ፔስት እላለሁኝ ማለት ነው። ስለዚህ ይሄን እንደዚህ አድርግና ኮፒ እንደን ወደዚህ መለስና ኮፒ ፔስት እላለሁኝ ማለት ነው። እንደን ሃሽታግ ወረደ አዘጋጅቻለሁ። ስለዚህ ሃሽታግ ላይ ሄድና ሃሽታግን ኮፒ አደርጋለሁኝ። እዚህ ጋር ቫይራል ሃሽታግ ማድረግ ያለባችሁ። ይሄን ሃሽታግ ኮፒ አድርጌ አምጥቼ እንደገና እዚህ ላይ አስቀምጣለሁኝ ሃሽታግን። እንዳያችሁት ኦልሬዲ ኤቭሪ ነገር አስገብቻለሁኝ። ኦኬ ታይትል ነምን ሰጥቻለሁ፣ ዲስክሪፕሽንን አስቀምጫለሁኝ። ከዛ እንደገና ደግሞ ሃሽታግ በጣም ኢምፖርታንት ስለሆነ የዩቲዩብ አልጎሪዝም በተለይ ለሰርች ኢንጂን ኦፕቲማይዜሽን ክሊርሊ ቪዲዮአችንን ፎር ዩ ፔጅ ላይ ለብዙ ሰዎች እንዲያደርስ የምትፈልጉ ከሆነ የሰርች ኢንጂን ኦፕቲማይዜሽን ሲኢኦ በጣም ኢምፖርታንቱ ነገር እዚህ ጋር የምታደርጉት ነገር ስለሆነ ይሄኛውን ሙሉ በሙሉ ትጨርሳላችሁ። ኔክስት ምንድነው ታምብኔል ነው። ታምብኔላችሁን ፕሮፐርሊ ዲዛይን አድርጋችሁ አስቀምጡ። ደን ታምብኔል ላይ ሄድና ይሄ ነው የኔ ታምብኔል፣ ይሄው አዲንግ ዘ ፒክቸር ወተርማርክ ኦን ማይክሮሶፍት ወርድ ይላል። አሁን ቀስ እያለ እያስገባልኝ ነው። ኦልሬዲ አስገብቶ ጨርሶልኛል። ቀጣዩ ስቴፕ ምንድነው? እዚህ ጋር እመጣና ፕሌይሊስት ነው። ኦልሬዲ ፕሌይሊስትን እዚህ ጋር መጥቼ ከዚህ ውስጥ ሰለክት አደርጋለሁ። ቱቶሪያል፣ ኤጁኬሽናል ፐርፐስ፣ ሃው ቱ አንደርስታንድ አንድ ሌላ ምንድነው ኤአይ ቱልስ። ይሄን እዚህ ጋር መጥቼ ደን ይላለሁኝ። 4 ፕሌይሊስት አስገብቻለሁኝ። ይሄን ባይ ዲፎልት እናንተ ቪዲዮ የምትፈስቱ ከሆነ ቪዲዮአችሁን ባይ ዲፎልት ለልጆች አይደለም፣ ኖ ኢትስ ናት ፎር ኪድስ የሚለው ላይ ይሄኛውን ማብራት አለባችሁ። ኤጅ ሪስትሪክሽን
እንዳይኖር ስለሚፈልግ ደን ሌላ ስቴፕ ምንድን ነው? ከዚህ በኋላ የምትቀጥሉት ኦልሬዲ ሌላው ነገር በሙሉ አልቋል። ሻው ሞድ ላይ ትሄዱና ሌሎቹ ነገሮች ያው ባይ ዲፎልት የተዘጋጁ ናቸው። ባይ ዲፎልት ሴት አድርጉ። እንደን እዚህ ጋር ኔክስት ስቴፕ ላይ ኔክስት በሉ። ሶ ኔክስት በምትሉበት ጊዜ ታይትል እዚህ ጋር ኢንድ ስክሪን አስቀምጡ ይላችኋል። እዚህ ጋር ተመጡና ኢንድ ስክሪን ወይም ኢንድ ስክሪን የሚለው ላይ ከፊት ለፊት አድ ትላላችሁ። ኢንድ ስክሪን እዚህ ጋር ተመጡና ከዚህ በፊት የነበረውን ቪዲዮ እና ሳብስክራይብ አይከን እንድመጣ ትፈልጋላችሁ ይላል። ስለዚህ ይሄን ትንሽ እዚህ ጋር ተመጡና ከዚህ ትንሽ ወደዚህ አካባቢ ሙቭ አድርጉ። እንደን ሴቭ። ቀጣይ ምንድነው የምታደርጉት? እዚህ ጋር አድ ካርድ ነው። ከዚህ ቪዲዮ ጋር የሚመሳሰል ካርድ ካለ ቪዲዮአችሁን የቪዲዮ ሊንካቸውን አስቀምጡ ይላል። ፕሮሞት ሪሌትድ ኮንተንት ዱሪንግ ዲስ ቪዲዮ። እዚህ ጋር አድ በሉና እንደገና እዚህ ጋር ቪዲዮአችሁን ሰሌክት አድርጉ። ፕሌሊስትም ሰሌክት ማድረግ ትችላላችሁ። እኔ ከዚህ ጋር የሚመሳሰል ቪዲዮ ያለኝ ይሄ ቤስት ኤአይ ፎቶ ኤዲተር የሚለው ኦልሞስት ይመሳሰላል። ስለዚህ ይሄን አረግና እዚሽ ጋር እንዳትረሱ፣ ይሄ ያስገባችሁት ካርድ መጀመሪያ ላይ ሳይሆን መሀል አካባቢ ነው መገኘት አለበት፣ ኦር ደግሞ መጨረሻ አካባቢ። ስለዚህ ከመጀመሪያ ላይ ወደዚህ ትንሽ ሙቭ አድርጉ። ስለዚህ እዚህ አካባቢ ላይ አስቀምጡ። እንደን ሴቭ አድርጋችሁ ውጡ። እንዳያችሁት እዚህ አካባቢ ያለው አክቲቪቲ ኦልሞስት ጨርሷል። እንደን እንግዲህ ኢምፖርታንቱ ነገር ኢንድ ስክሪን እና ካርድ ነው። ደን ኔክስት ይበሉ። ከዛ እዚህ ጋር እንዳያችሁት ኮፒራይት ይላል። ራሱ ይሄን ስቴፕ እያስከዳችሁ እያላችሁ ኮፒራይት እንደሌለ ኖ ኢሹስ ፓውንድ ብሎ እዚህ ጋር ያስቀምጣል። ይሄ በጣም ኢምፖርታንት ነው። ቪዲዮዎቹን ስትፖስቱ ኢሹስ ወይም የማይፈቀድ ነገር እዚህ ጋር ካለ እዚህ ጋር ይሄን ስቴፕ አያሳልፏችሁም። ስለዚህ ኢሹ ካለ ኢሹዋችሁን ወደ ኋላ ተመለሳችሁ ፊክስ አድርጋችሁ ቪዲዮአችሁን ብትፖስቱ ጥሩ። የኮፒራይት ኮንተንት፣ የኦዲዮ፣ የቪዲዮ እና የማይፈቀዱ ኮንተንት አይነቶች ካሉ እዚህ ጋር ሪስትሪክት ብሎ ያስቀምጣል ማለት ነው። ስለዚህ ያን በጣም እርግጠኛ ሆኑ። ይህን ካያችሁ በኋላ ኔክስት ብላችሁ ቀጣይ ስቴፕ ላይ እዚህ ጋር ነው በጣም ኢምፖርታንቱ ነገር። ቪዲዮአችሁን ስትፖስቱ በጭራሽ ፐብሊክ አድርጋችሁ እንዳትፖስቱ። ቪዲዮአችሁን አስማች አስ ፖሲብል ስኬጁል አድርጉ። ስለዚህ ስኬጁል ቪዲዮ እንዴት ማድረግ እንችላለን? ለምሳሌ አሁን ከቀኑ 6 ሰዓት ነው። ይህም ቪዲዮ እኔ ከቀኑ 10 ሰዓት ላይ ለሰዎች ቪዚብል እንዲሆን የሚፈልግ ከሆንኩ እንዴት አድርጌ 6 ሰዓት ላይ ፐብሊሽ አድርጌ 9 ሰዓት ላይ ወይም 10 ሰዓት ላይ ለፐብሊክ ቪዚብል እንዲሆን ማድረግ እንችላለን የሚለውን ከዚህ ቀጥሎ በደንብ አሳያችኋለሁ። ስለዚህ እዚህ ጋር ትመጡና ስኬጁል ምላለ ኦኬ ሰሌክት ዘ ዴት ቱ ሜክ ዮር ቪዲዮ ፐብሊክ። ስኬጁል ምለው ለአንድ ጊዜ ክሊክ ታደርጋላችሁ። ጀስት ክሊክ ስታደርጉ እዚህ ጋር ይኸው ቀን ይመጣል። ዛሬ ማርች 9 ነን። አሁን ዛሬ 3ኛ ወር ቀን 9 ነው። ግን ባይ ዲፎልት እዚህ ጋር ለነገ ይላል። ለነገ አይደለም ለዛሬ ነው። ስለዚህ ለዛሬ ማድረግ ከፈለጋችሁ ይሄን ማርች 10 2026 የሚለውን ማርች 9 እንዲያደርግላችሁ ከፈለጋችሁ እዚህ ጋር ትነቁና እዚህ መታችሁ ማርች 9 ሚለው ላይ አንድ ጊዜ ክሊክ ታደርጋላችሁ። ማርች 9 እንደን ሰዓት ይላል እዚህ ጋር ከፊት ለፊት ሰዓት። ቅድም እንደነገርኳችሁ እኔ ለ10 ሰዓት መፖስት ፈለኩኝ። እዚህ ጋር መጥቼ 9 ሰዓት ፒኤም ወይም 4 ሰዓት ፒኤም የሚለው ላይ 4:00 ፒኤም የሚለው ላይ አንድ ጊዜ አደርጋለሁ። this is am እዚህ ጋር ይመጣና 4:00 ፒኤም which means በእኛ 10 ሰዓት ማለት ነው። ስለዚህ 4:00 ከቀኑ 10 ሰዓት ማለት ነው። ስለዚህ 4:00 ፒኤም የሚለው ላይ እዚህ ጋር መጥቼ ሰሌክት አደርጋለሁ። እንደን ታይም ዞን በጣም ኢምፖርታንት ነው። ስለዚህ ታይም ዞናችሁን እዚህ ጋር ተመጡና ታይም ዞን GMT+3 ሎካል የሚለው ላይ እዚህ ጋር የመጀመሪያው ሎካል የሚለውን ሰሌክት ታደርጋላችሁ። ኢትዮጵያ ውስጥ ካላችሁ፣ ከኢትዮጵያ ውጭ ካላችሁ እዚህ ጋር ያለውን ትመርጣላችሁ የሀገራችሁን ሰዓት አቆጣጠር። የኢትዮጵያ +3 የሚለው ስለሆነ GMT+3 ሎካል ታይም ስለሆነ ይሄኛውን በሎካል ታይም አደርጋለሁኝ። ኦልሬዲ ያለውን ነገር ጨርሻለሁ። ኔክስት ምንድነው ማድረገው? እዚህ ጋር እንደምታዩት ስኬጁል ይላል። ስለዚህ ከታች ትመጡና ይሄኛውን ስኬጁል ታደርጋላችሁ ማለት ነው። ዋንስ ስኬጁል እንዳደረጋችሁ ቪዲዮአችሁ ስኬጁል ይሆናል። እቺኛውን ኮፒ ሊንኳን ኮፒ አድርጋችሁ ትይዛላችሁ። እንደን ክሎዝ ብላችሁ ትወጣላችሁ። ቪዲዮአችሁ እንደምትመለከቱት እዚህ ጋር እንደምታዩት This video is currently private and it is scheduled to become public on March 9, 2026 at 4 p.m. ይሄ ቪዲዮ አሁን ፐብሊክሊ አልወጣም። ፐብሊክ የሚወጣው ልክ ስኬጁል ባደረጋችሁ ታይም ነው ይላል። ስለዚህ ይሄ ቪዲዮ 10 ሰዓት ላይ ለሰዎች ይደርሳል ማለት ነው። በዚህ ወይ ቪዲዮአችሁን ፖስቱ። በእርግጠኝነት ይሄን
ቪዲዮ በምትፖስቱበት ጊዜ ሁሌም አፕላይ አድርጉ and make sure ይህን የምታደርጉ ከሆነ ቪዲዮአችሁ ነገ ገንዘብ ይሰራላችኋል። ኦኬ ምንም አይነት የኮፒራይት የስትሪክት የሆኑ ኮንተንቶች እንዳይቀላቀሉ እድል ታመቻቻላችሁ። የነገ የዩቲዩብ ጉዟችሁን እያቃናችሁ ትሄዳላችሁ ማለት ነው። በአጠቃላይ ያለኝ ይህን ይመስላል። ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። ይህን ቪዲዮ ይጠቅማል ብላችሁ ለምታስቡት ወዳጅ ዘመዶቻችሁ ሼር አድርጉ። ያ ስለምታደርጉ ከወዲያ አመሰግናለሁ። ጋድ ብሌስ ዩ። ባይ ባይ።